የቤት ክራይ የምንለው ነገር አንድ ሰው ሊኖርበት የሚገባ መብት ነው። ቤቱ ምን ያህል ሊከራይ ይገባል የሚለውም እኮ መቀመጥ አለበት እንጂ ግን አልተቀመጠም። ቤቴ 200,000 300,000 ብር ይከራያል ለኔ ይከራያል ያን ዲዘርቭ ያደርጋል ስላልሽ ታከራያለሽ እንዴ? ንብረት አፍርቷል። በዛ ንብረት እንደፈለገው እንዳይጠቀም መንግስት ህግ አውጥቶ በዚህ በኩል ብቻ ነው ይሄንን ንብረት መጠቀም የምትችለው እያለው ነው ያለው። አይደለም ንብረት የማፍራት መብት እኮ በህገ መንግስቱ የተፈቀዱ መብቶች በህግ አግባብ ሊገደብ ይችላል። ይሁን የቅርብ ጊዜ ትውስታዎቻችን ናቸው። አከራይ ማለት ሁልጊዜም ከተከራዩ የተሻለ ኑሮ የሚኖር ሰው ማለት አይደለም። ያመቱ ማድረግ ይችላል። ጭማሪ ክፍያን በተመለከተ በግልጽ የተቀመጠ ነገር ነው። ምንም አይነት ጭማሪ ማድረግ በህግ አምላክ አበባ ፍርድ ቤት አይደለም ያለሽ አውሪ። ሰላም ተመልካቾቻችን፣ ይህ በህግ አምላክ ነው። በህግ አምላክ እኔ ጥሩ ብርሃን ነኝ ከሄብሮን የጥብቅና ድርጅት። ሄብሮን የጥብቅና ድርጅት ይህንን በህግ አምላክ የተሰኘ ፕሮግራም ያቀርብላችኋል። ይህ ፕሮግራም የህግ ግንዛቤን ለህብረተሰቡ ለመፍጠር የተዘጋጀ ፕሮግራም ነው። ዛሬ ከባልደረቦቼ ጋር ነው ያለሁት። ራሳችሁን አስተዋውቁ። ሙሉ ተስፋ ከበደ ነኝ ከሄብሮን የጥብቅና ድርጅት ጠበቃና የህግ አማካሪ። አበባ ጥላሁን ነኝ ከሄብሮን የጥብቅና ድርጅት ጠበቃና የህግ አማካሪ። እንኳን ደህና መጣችሁ። ሄብሮን ተደጋገመ እና ደግሞ በህግ አምላክም የሚባል አዲስ ቃል እየሰማን ያለ ነው። ሄብሮን ማን ነው? በህግ አምላክስ ምንድን ነው? እስኪ ከእናንተ እንስማ። ሄብሮን የጥብቅና ድርጅት ነው። ከ10 ዓመታት በላይ በህግ ስራ ዙሪያ ልምድ ባላቸው ባለሙያዎች የተቋቋመ የጥብቅና ድርጅት ነው። መርህም አድርጎ የተነሳው የደንበኞችን መብት መጠበቅና ተስፋን መመለስ በሚል ነው። ይህ የጥብቅና ድርጅት ለደንበኞቹ አገልግሎትን በሚሰጥበት ለደንበኞች በስነ ምግባር በርህራሄና በጥንካሬ የህግ አገልግሎትን ለመስጠት የተቋቋመ ታማኝ ድርጅት ነው። እሺ፣ በህግ አምላክ ያው እኛ ሄብሮኖች ወይም ሄብሮን የጥብቅና ድርጅቶች ማህበረሰቡን ለማገልገል በህግ ዙሪያ ወይም ህግ ነክ ጉዳዮች ዙሪያ በብዛት ፍርድ ቤት ላይ ከሚገጥመን ነገር አኳያ ማህበረሰቡ ብዙም የህግ ግንዛቤ ስለሌለው የህግን ግንዛቤ ለማስጨበጥ ከማህበረሰቡ ጋር ዳይሬክት ለመገናኘትና ለማገልገል የምናካሂደው ፕሮግራማችን ነው ማለት ነው። በጣም እናመሰግናለን። ስለዚህ ተመልካቾቻችን በህግ አምላክ የተሰኘው ይህ ፕሮግራም በሄብሮን የጥብቅና ድርጅት የሚዘጋጅና ህብረተሰቡን ግንዛቤ ለመፍጠር የህግ ግንዛቤ ለመፍጠር የተለያዩ የህግ ጥያቄዎቻችሁን ለመመለስ የተዘጋጀ ፕሮግራም ነው ማለት ነው። እናንተም ከስር በኮሜንት ሴክሽን እየገባችሁ ያላችሁን ጥያቄ ያላችሁን አስተያየት ብታስቀምጡልን ሰፋ ባለ መልኩ ደግሞ የእናንተን ጥያቄዎችና አስተያየቶች ተቀብለን ጥሩ ፕሮግራሞችን የምናዘጋጅ ይሆናል። ከኛ ጋር ሁኑ። እናመሰግናለን። በእርግጥ ሶስታችንም የማህበራዊ ሚዲያ ሰዎች አይደለንም። እውነት ነው። በተለይ ሶስታችንም በሚባል ሁኔታ ማህበራዊ ሚዲያ ላይ ወተንም አናቅም እንፈራለንም። ነገር ግን አሁን ላይ እኛም ማህበራዊ ግዴታችንን መወጣት ግድም ስለሆነ አብዛኛውንም ሰው ደግሞ አሁን ካለው ሁኔታ አንፃር ልናገኝ የምንችለው ልንደርስ የምንችለው ደግሞ በሶሻል ሚዲያው ነው። አብዛኛው ሰው አሁን እጁ ላይ ሁሉም ሰው ስልክ አለ፣ በቀላሉ ሶሻል ሚዲያን ይጠቀማል። በዚህ ፕላትፎርም ደግሞ በየዕለት ተዕለት ሊገጥመው የሚችለውን ነገር ግንዛቤን ብንፈጥርለት እኛም ግዴታችንን ከመወጣት አንፃር ግዴታ ነው ብለን የመጣንበት ነው እንጂ በጣም ከባድ ነበረ። እውነት ነው። እኛም ወደዚህ የመጣ ነው በጣም ቀሎን አይደለም። ነገር ግን ህብረተሰቡ የተለያዩ ጥያቄዎች አሉት፣ በየቤቱ የተለያየ ጥያቄ አለ። ይህንን ደግሞ ምላሽ ለማግኘት የግዴታ የህግ ባለሙያ ቢሮ ሄዶ መሆን የለበትም ከሚል መነሻ ስለሆነ ያላችሁን ጥያቄ በቤታችሁ ሆናችሁ ጻፉልን። ሌላው ጉዳይ ደግሞ የህግ ጉዳይ ሲወራ መኮሳተር ግዴታ ይሆናል። ምክንያቱም ህግ በራሱ የሚጨንቅ ነገር አለው፣ ያኮሳትራል። ሁለተኛ እንጨት ይላል አይቀልምና ቃላቶቹ በጣም ከባድ ናቸው። በተቻለ አቅም ለኛ የህግ ባለሙያዎች ቀላል ሊሆን ይችላል። ሌላው ግን ህግ ለማያውቅ ሰው ግን እዚህ ጋር አንቀጽ ምናምን በዚህ አንቀጽ በዚህ ግባ በዚህ ህግ ውጣ ምናምን ስንለው ህግን ሰውንም ማስጨነቅ ይሆናል። በተቻለን አቅም ግን ቀለል ባለ ፍሬንድሊ በሆነ መንገድ
ህብረተሰቡን ማስተማር ልንችልበት ወይም ግንዛቤ ልናስጨብጥ እንችልበታለን በምንለው መንገድ ለመቅረብ እንሞክራለን። ብንኮሳተር እንዳታዝኑብን። አስበነው አይደለም ለማለት ራሱ ነው የሚያስገድደን መኮሳተሩ ስለማንስቅ ያው ለዛ ነው ግንዛቤ ይወሰድልን ብለን ከዚሁ ይቅርታ እየጠየቅን ነው ማለት ነው። አዎ አለን የምትሏቸውን ማንኛውንም ጥያቄ ማንሳት ይቻላል። እኛም በራሳችን የተዘጋጀን የምናቀርባቸው ነገሮች ይኖራሉ። ነገር ግን ለእናንተ ደግሞ የበለጠ ቅርብ የሆኑ ጥያቄዎችን ደግሞ ብትነግሩን የበለጠ በሰፊው ተዘጋጅተን ይዘንላችሁ መቅረብ እንችላለን። በእኛ በኩል የተዘጋጀንባቸው ብዙ ርዕሶች አሉ ማለት ሁሉም ሰው ሊያውቀው የሚፈልግ ፍቺ ያለ ውርስ አለ። በተለይ ደግሞ አሁን አዳዲስ ድርጅቶችን የሚመሰርቱ ማቋቋም አለ። የውጭ ኢንቨስተሮች አሉ ወደ ሀገራችን ገብተው በምን አይነት መስክ መሰማራት ይችላሉ፣ ህጉ ምንድነው የሚደግፋቸው፣ ምንድነው የሚከለክላቸው፣ እሱን ይዘን እንቀርባለን። ሶሻል ሚዲያ አጠቃቀማችን እንዴት ነው፣ ከኮምፒውተር አዋጁ አንጻር የሰዎችን መብት በተለይ የሚጣስበት ሁኔታ አለ። የሰዎች ቪዲዮ እየተለቀቀ የወንጀለኞች መብት ላይም ሰዎች ሲያዙ ከፖሊስ አንጻር ከአያያዝ አንጻር ፍርድ ቤት ላይ የጊዜ ቀጠሮ ብዙ ነጥቦችን ማንሳት እንችላለን። አሰሪና ሰራተኛም ብዙ ነጥቦች አሉና እነሱን ማንሳት እንችላለን። ዛሬ ደግሞ የቤት ኪራይ አንዱ ነው የምናነሳው። አከራይና ተከራይም ዛሬ እናነሳለን። ስለዚህ ብዙ ፕሮግራሞችን እኛ ተዘጋጅተናል። እናንተም ደግሞ ከዚህ ውጭ የሆኑ ርዕሶችም ላይ ህግ ነክ ጉዳዮች ላይ የምትጠይቁን ጥያቄ ካለ በራችን ክፍት ነው። እናመሰግናለን። አበባ ፍርድ ቤት አይደለም ያለሽው አውሪ። ዛሬ የምናነሳው ጉዳይ በየወሩ ስለሚካሄድ ጦርነት ነው። ይህ ጦርነት የኳስ አይደለም፣ የፖለቲካም ጦርነት አይደለም፣ የባልና ሚስት ጦርነትም አይደለም። ይህ ጦርነት የአከራይና የተከራይ ጦርነት ነው። ጦርነት ማለት እንችላለን እንዴ? ይሄንን እንዴት ነው በዩ? አይመስለኝም። ጦርነት አይመስልሽም? በዋናነት ዛሬ የምንወያይበት ርዕስ የአከራይና የተከራይን ጦርነት በሚመለከት ነው። መንግስት በተለይም ደግሞ ከዛሬ 2 ዓመት በፊት ያወጣው አንድ አዋጅ አለ። የመኖሪያ ቤት ኪራይ ዋጋን ለመተመን ይህንን ደግሞ ሬጉሌት ለማድረግ በተከራይና አከራይ መካከል በብዛት የሚታዩ ጭቅጭቆችን ለመቆጣጠር ያወጣው አዋጅ አለ። እዚህ ይህንን አዋጅ እያነሳን ውይይት እናደርጋለን። አብራችሁ እንድትቆዩ እንጋብዛለን። ይህ አዋጅ ምን ይዞ መጣ፣ ምን አዲስ ነገር ይዞ መጣ ከሚለው እንጀምርና ከዛ በኋላ በሂደት እንቀጥላለን። ከማን ልጀምር? ያው ይሄ አዋጅ አዲስ ነገር ይዞ የመጣው የመኖሪያ ቤት ኪራይን በሚመለከት በህግ እንዲገዛ ወይም ደግሞ እንዲተዳደር ማስቀመጡ ነው። የመኖሪያ ቤት ብለን ስናነሳ መሰረታዊ የመኖሪያ ቤት ወይም ደግሞ መጠለያ ማለት መሰረታዊ መብቶች ከምንላቸው ውስጥ የሚነሳ ነገር ነው። ስለዚህ መንግስት በራሱ በኩል ይሄንን የህብረተሰቡን ፍላጎት የመኖሪያ ቤት ፍላጎት ለማሟላት ከሚያደርገው ጥረት ጎን ለጎን ደግሞ ሌሎች ግለሰቦች ቤቶቻቸውን እያከራዩ የሚኖሩትን በሚመለከት ከዚህ በፊት በነበረው ጊዜ ተደጋጋሚ የዋጋ ንረት በጣም ዋጋ መጨመሩ ችግር እየፈጠረ በመሆኑ መንግስት ይሄንን ለማስተካከል በሚል ይሄንን አዋጅ የዛሬ 2 ዓመት አውጥቶታል ማለት ነው። ኦኬ እሺ። ከዚህም በተጨማሪ ይሄንን አዋጅ ስንመለከት በዋናነት የሚደነግገው የመኖሪያ ቤት ክራይን በተመለከተ ነው እንጂ ሌላ ውሎችን አይደለም። ይሄ ለንግድ አገልግሎት የተከራዩ ወይ ለቢሮ አገልግሎት የተከራዩትን ሳይሆን በመሰረታዊነት የኑሮ ውድነትን ለማረጋጋት ስለሆነ የመኖሪያ ቤት ክራይን በተመለከተ ብቻ ነው ይሄኛው አዋጅ የሚደነግገው። ብዙ ጊዜ በስራም የሚገጥመን ሌሎች ለምሳሌ ቢሮ የተከራዩ ሰዎች ወይም ደግሞ የቢዝነስ ቦታዎችን የተከራዩ ሰዎችም እየመጡ ይህ አዋጅ የሚመለከታቸው እየመሰላቸው ብዙ ጊዜ በዚህ አዋጅ አስወጡ አሉን፣ እንደዚህ ያረጉን፣ ስለዚህ 2 ዓመት እኮ አዋጁ ይከለክላል እያሉ
ብዙ ጊዜ እኛም ይገጥሙናልና ስፔሲፊካሊ እነሱን የማይመለከትና የመኖሪያ ቤትን ብቻ በሚመለከት የተደረገ ነው። የንግድ ቤቶችን በሚመለከት ከዚህ ቀደም በነበረው በውል ህጉ መሰረት አከራይና ተከራይ በዛ የሚዳኙ ይሆናል ማለት ነው። አሁንም በፍርድ ቤት ይገኛል። አሁንም ይቀጥላልን በዛ። እሺ እናመሰግናለን። ምን ችግር ፈታ ግን ይሄ አዋጅ መጣ ተግባራዊ ዋለ ኦልሞስት አሁን 2 ዓመት ሊሆነው ነው። መሰረታዊ ብለን የምንላቸው ይሄ አዋጅ የፈታቸው ችግሮች ምንድን ናቸው? ብዙ መሰረታዊ የሆኑ ችግሮችን ፈቷል ብለን እናምናለን። በመጀመሪያ ደረጃ ከዚህ በፊት የሚደረጉ የኪራይ ውሎች ማለት በጽሁፍ ይደረጋሉ ብለን አናስብም። አብዛኛው በቃል ነበረውና እንደዚህ አይነት ሰዎች ደግሞ አለመግባባት በሚፈጠርበት ጊዜ ችግሩን ለመፍታት በጣም አስቸጋሪ ያደርገው ነበር። የአከራይንም ጥቅም የተከራይንም ጥቅም ለመጠበቅ አስቸጋሪ ያደርገው ነበር። ነገር ውል በሌለበት በጣም ከባድ ነው። በእርግጥ እሱ ነው። አሁን ግን ምንድነው የሆነው? የመኖሪያ ቤት ክራይን በሚመለከት የሚደረጉ ውሎች በጽሁፍ መሆን አለባቸው። ሁለተኛም ደግሞ አዋጁ ላይ ያስቀመጠው አካል አለ፣ እዛ አካል ላይ ሄዶ መመዝገብ አለበት ነው። በሌላ ጉዳዮቻችን እንደምናያቸው በተለይ የማይንቀሳቀሱ ንብረቶችን በሚመለከት ሽያጭ በሚደረግበት ወይም ደግሞ ልዩ የማይንቀሳቀሱ ንብረቶችን በሚመለከት ጉዳይ ሽያጭ ሲከናወን በጽሁፍ መሆን አለበት። ሁለተኛም ደግሞ በውልና ማስረጃ ወይም ደግሞ አዋዋይ አካሉ ጋር ሄዶ መጽደቅ አለበት ተብሎ በሌሎች ህጎች እንደተቀመጠው ይሄም ህግ በተለየ ሁኔታ መመዝገብንና በጽሁፍ መሆንን አስገዳጅ አድርጎታል። ይሄም ደግሞ ለአከራይም ለተከራይም ወደፊት ለሚገጥማቸው አለመግባባቶች በህግ ፊት ተቀባይነት ያለው ውል ይዘው ሄደው ተጠቃሚ እንዲሆኑ ያስችላቸዋል ማለት ነው። ከዚህም ጋር በተያያዘ ደግሞ ውሉ ለ2 ዓመት የሚደረግ መሆኑን ነው። ምክንያቱም ከዚህ በፊት ተከራዮች አንድ ቦታ ላይ ተቀምጠው ማለት ቤት ስትከራይ ሁሉ ነገርሽ እዛ ጋር ነው የሚሆነው፣ ልጆችሽ እዛ ይማራሉ፣ የስራ ቦታሽ እዛ ሊሆን ይችላል። ሁሉ ነገር አማክለሽ ነው የምትከራዩና ነገር ግን በየጊዜው የሚያከራዩ አካላት ወጣ በሚሉበት ሰዓት ላይ ብዙ ያለመረጋጋት ይፈጥራልና ስለዚህ የቤት ኪራይ ውልን በሚመለከት ለ2 ዓመት ግዴታ መሆን እንዳለበት ህጉ አስቀምጧል። ይሄም ደግሞ አከራይ ቢያንስ በተረጋጋ ሁኔታ ለ2 ዓመት መቀመጥ እንዲችል ያስችለዋል ማለት ነው። ከዋጋም ጭማሪም አንፃር የተቀመጠ ነገር አለ። በነገራችን ላይ ሙሉ ያነሳችው 2 ዓመት ግዴታ ያስቀምጣል የሚለው 2 ዓመት የጸና ነው ማለት አይደለም። 2 ዓመቱ በምክንያቶች ሊቋረጥ የሚችልበት እንትን አለና አንድ ተከራይ 2 ዓመት መብቴ ነው እዛ ቤት መኖር ብሎ የተለያዩ ነገሮችን ቢያደርግ፣ አሁን ለምሳሌ የቤት ኪራይ መክፈል ካለበት ለመጀመሪያ ጊዜ ከሆነ ከ15 ቀን በላይ ሳይከፍለው ከቆየ አከራዩ ያንን ተከራይ ያለ ማስጠንቀቂያ ማስወጣት ይችላል። ለሁለተኛ ጊዜ ከሆነ ከ7 ቀን በላይ እንዲሁም ቤቱን ደግሞ ከተከራይቶት ለመኖሪያ ቤት ተከራይቶ አከራዩን ያለ አከራዩ እውቅና ለንግድ አገልግሎት ለተለያየ አገልግሎት የሚያውለው ከሆነ የአካባቢውን ሰላምና ጸጥታ የሚያውክ ከሆነ የወንጀል ተግባሮችን የሚፈጽም ከሆነ በእነዚህና በተለያዩ ምክንያቶች አከራዩ ያንን ተከራይ ያለ ማስጠንቀቂያ አይደለም ቅድመ ማስጠንቀቂያ ስትወስድ ሳይሆን ያለ ማስጠንቀቂያ ማንኛውም ሰዓት ላይ እነዚህ ተግባሮች ሲፈጸሙ ሊያስወጣው ይችላል። ስለዚህ እቺ 2 ዓመት መብቴ ነች ብሎ እንደፈለግን የምንሆንበት የምንወጣበት የምንፈነጭበት ሳይሆን በህግ አግባብ የሚመራ ነው። አከራዩ መብት አለው እዚህ ጋር ተከራዩን ብቻ ሳይሆን። እሺ እዚህ ጋር አንድ ጥያቄ ላንሳ። አሁን ለ2 ዓመት ውል ከገባ አንድ አከራይ በእነዚህ አሁን በተጠቀሱት ምክንያቶች ካልሆነ በስተቀር ተከራይን ከቤቱ ማስወጣት አለመቻሉ የአከራይን ንብረት የማፍራትና በዛም ንብረት ደግሞ የመጠቀም መብትን አይገድብም ወይ? አሁን በብዛት የሚስተዋለው የሚነሳውም ጥያቄ ይሄ ነው። ለተከራዮች ያደላ ነው የሚል አይነት እንድምታ እያነሱ ብዙ ሰዎችን እንመለከታለንና ይሄ ከህገ መንግስታዊ መብቱ አንጻር ከአከራይ የህገ መንግስታዊ መብት አንጻር እንዴት ይታያል? ንብረት አፍርቷል። በዛ ንብረት እንደፈለገው እንዳይጠቀም መንግስት ህግ አውጥቶ በዚህ በኩል ብቻ ነው ይህንን ንብረት መጠቀም የምትችለው እያለው ነው ያለውና ይሄ እንዴት ይታያል ከትልቁ እንግዲህ ህገ መንግስቱ ከሰጠን መብት አንጻር? በነገራችን ላይ የቤት ክራይ የምንለው ነገር ልጅ እያለንም ማንኛውም መሰረታዊ መብት ብለን እንደምንጠቅሳቸው መጠለያ የማግኘት የምግብ መብት እንደምንለው ሁሉ መብት ነው። አንድ ሰው ሊኖርበት የሚገባው መጠለያ የማቅረብ መንግስትም ግዴታ አለበት።
መብትም ነውና መሰረታዊ መብት አንገብጋቢ መብት ከመሆኑም አንፃር አዋጁም ሲወጣ የወጣበት ዓላማ ምንድነው? የቤት ክራይ በጣም አላግባብ እየናረ በመምጣቱ አላግባብ ቤት ክራይ እየተጨመረ በመምጣቱና መረጋጋት ሳይኖር ሲቀር ነው በዚህ ጉዳይ ላይ ህግ የወጣው ጣልቃ ተገብቶ ሬጉሌት ለማድረግ ህግ የወጣውና አይደለም ንብረት የማፍራት መብት እኮ በህገ መንግስቱ የተፈቀዱ መብቶችም በህግ አግባብ ሊገደብ ይችላል። ይሁን የቅርብ ጊዜ ትውስታዎቻችን ናቸው አይደል? በአስቸኳይ ጊዜ አዋጅ መሰረት ከዚህ ሰዓት በኋላ መንቀሳቀስ አይቻልም፣ እዚህ ቦታ መገኘት አይቻልም እንደሚባሉ በህግ አግባብ ከሆነ ማንኛውም መብት ሊገደብ ይችላል። ነገር ግን ይሄ ንብረት የማፍራት መብት ይገድባል ብለን ስንል እዚህ ጋር ሁሉንም ዜጋ ከመጠበቅ አንፃር ነው። አንድ ሰው ቤትን አከራየ ማለት እሱ ሌላ ቤት ስላለው ቤቱ ላይ ይኖራል ማለት አይደለም። ምናልባት እሱ ይሄንን ቤት አከራይቶ ወይ ከኢኮኖሚ አንፃር ሊሆን ይችላል ወይ ደግሞ ከስራ ሁኔታ ሊሆን ይችላል፣ ቀረብ ብሎ ተከራይቶ ሊኖር ይችላል እና በሌላኛው ሳይድ ራሱንም ከመጠበቅ አንፃር ነው። እዚህ ጋር የተከራዩን መብት ብቻ ሳይሆን ሌላ ቦታ እሱን ተከራይቶ የሚኖር ከሆነ እሱንም ከመጠበቅ አንፃር ነው። ያ በእርግጥ አንዱ የመንግስት ኃላፊነት ምንድነው? ዜጎች በተቻለ አቅም ሬጉሌትድ በሆነ ገበያውን አረጋግቶ ገበያውን ተቆጣጥሮት ወይም አረጋግቶት መንግስት እነዚህ ቤዚክ የሆኑ ኒዶችን የማቅረብ ኃላፊነት አለበት። አሁን የቤት ኪራይና አከራይን ውጭ ያሉ ጉዳዮችን ብንመለከት መንግስት ዘይትም ስኳርም ነዳጅም ላይ ገብቶ ገበያውን ለማረጋጋት ሲሞክር እናያለን። አሁንም እያደረገ ያለው ነገር ከዛ አንፃር አንድም ዝቅተኛ ገበያ ያላቸውን የህብረተሰብ ክፍሎች ከመጥቀምም አንፃር፣ ምክንያቱም አብዛኛው የሀገራችን ክፍል ውስጥ ያለ ሰው በዝቅተኛ እና መካከለኛ አካባቢ የሚገኝ ስለሆነ ብዙሃኑን ደግሞ አድረስ የማድረግና መደገፍ ደግሞ የመንግስት ኃላፊነት በመሆኑ ገበያውን ለማረጋጋት የሚያደርገው ነገር መሆኑ ከግንዛቤ ውስጥ መግባት አለበት። ነገር ግን እነዚህን ደግሞ ግዙፍ የሆኑ መብቶችን ደግሞ በሚጨፈልቅና ኢግኖር በሚያደርግ መልኩ መሆን የለበትም። አሁን አበባ ያነሳችው አንድ ነጥብ አለ። አከራይ ማለት ሁልጊዜም ከተከራዩ የተሻለ ኑሮ የሚኖር ሰው ማለት አይደለም። አንዳንድ ጊዜ አከራይተው ከዛ ሂሳብ የተጠቀሙ ደግሞ አነስ ያለ ቦታ ላይ ተከራይተው ደግሞ የሚኖሩ ሰዎች አሉና ተከራይ ሆኖ በሚቀመጡበት ጊዜ እነሱንም መብት ጭምር ፕሮቴክት የሚያደርግ በመሆኑ ነገሮችን ስናይ ኖርማሊ በአንድኛ ተነካም በምንልበት አቅጣጫ ብቻ ሳይሆን መንግስት ለምንድነው እነዚህ ነገሮች የሚያደርገው፣ ለምንድነው እንደዚህ አይነት ህጎችን የሚያወጣው ብለን ጀነራሊ ስንመለከት መንግስት ሊያደርግ ከሚገባቸው ማንዴቶቹ ከተሰጡት ኃላፊነቶቹ ውስጥ አንዱ እንደሆነ ድምዳሜ ላይ እንደርሳለን። ሌላ ግን ተጨማሪ ማድረገው ያላነሳ ነው አዋጁ ያስቀመጠው መሰረታዊ ሌላኛው ነጥብ ዋጋ ጭማሪ ነው። ዋጋ ጭማሪን በሚመለከት በየአመቱ ማድረግ ይችላል ጭማሪ። ያ ጭማሪ ሲደረግ ግን ያለው ባለፈው አመት አልተደረገም። ከ2017 እስከ 2018 በነበረው በመንግስትም በኩል ሲነገርም እንደነበረው ሰሞኑ ምክንያቱም ይሄ አዋጁ አለቀ ማለት 2 አመቱ አልቋልና ዋጋ ሊጨመር ነው ምናምን የሚባሉ ኢሹዎች ነበሩና ከዛ ከተሰጠው ሀሳብ አንፃር እንደሰማ ነው ማለት ነው። በባለፈው አመት ላይ በየአመቱ ዋጋ ጭማሪ ማድረግ ይቻላል። ለ2 አመት ሙሉ ይቆያል። ነገር ግን ህጉ የሚያስቀምጠው በየአመቱ የገበያው ግሽበት ታይቶ በጥናት ዋጋ ይጨመራል የሚል አለና በባለፈው አመት አልተደረገም። ነገር ግን በዚህ አመትም የዋጋ ጭማሪው ማድረግ የሚችለው መንግስት ነው። ይሄም ደግሞ መኖሪያ ቤቱ ምን አይነት ቤት ነው፣ አካባቢው ምን አይነት ቦታ ነውና ኢንፍሌሽኑ ታይቶ ያ ላይ ተመን ይጨምራል፣ ዋጋ ይጨመራል ማለት ነው። አንድ ጥያቄ ላንሳልሽ እዚህ ጋር መንግስት ያስቀመጠው አለ በየአመቱ ከሚያደርገው ጭማሪ ውጪ ሌላ ጭማሪ ማድረግ አይቻልም። ነገር ግን በስምምነት ማድረግ አይችሉም። ተከራይና አከራይ ተነጋግረው በሁለቱም ስምምነት ጭማሪ ማድረግ አይችሉም። ስምምነት ካላቸው ያው ህጉ የሚዳኛው ጸብ ሲኖር ነው ወይም ደግሞ አንዱ ጨመርክብኝ አጨምርብኝ ሲነሳ ነው። ነገር ግን በስምምነት ይሄንን ማድረግ አይችሉም ወይ? ሁለቱ ከተስማሙ አይችልም። ምክንያቱም ለምን መሰለሽ የአዋጁ ዓላማ የኑሮ ውድነትን ለማረጋጋት ነው እንጂ በስምምነት እያለ ፓወሩ ያለው አከራዩ ጋር ስለሆነ ስቲል ሊጫነው ስለሚችል ያ ፍላጎት ካለው በምን ምክንያት ጸብን እኮ ነው የሚዳኘው። ገንዘብ ጨምር ብሎ አይደለም ጨመርብኝ ብሎ ተስማምቶ ከሄደ የሚከለክል ነገር አለ ወይ ነው።
ምክንያቱም ውል ማለት ስምምነት ነው። አፍተሮ በማንኛውም ሁኔታ የቤት ክራይን ዋጋን መጨመር አይችልም፣ በስምምነትም አይችልም። ምክንያቱም ምን እንደሆነ ታውቂያለሽ? አሁን ለምሳሌ አንዳንዴ እንደ ሰው መተሳሰብ አለብን ብዬ አስባለሁ። ቅድም ስታነሱት ነበረ እኮ አይደል? አንድ አከራይ ያንን ቤት ሌላ ትርፍ 2-3 ቤት ስላለው አይደለም እያከራየ የሚኖረው አይደል? በዛ ኪራዩ ቤቱ ብድር ሊኖርበት ይችላል። ከዛ ውጪ ልጆቹን ያስተማራል። ከዛ ውጪ ደግሞ ሌሎች አሁን ላይ ያለው የኢኮኖሚ ማለት ኑሮ ውድነቱንም ስታስቢው ተከራይም ስትሆኚ ሌላ ገቢ ካገኘሽ ብትጨምሪለት ብናለ ማለት ከመተሳሰብ አንፃር ያነሳው ያለው ከመተሳሰብ ሆኖ ተከራዩ መጨመሩ አግባብ ነው ይጨመርብኝ ብሎ ሄዶ ያንን ውል አግባብነት ባለው አካል ፊት እናስመዝግብ ካል አሁን ህጎች የሚወጡት እኮ መግባባት ሲያቅተን ነው ሊዳኙን ነው እንጂ ተግባብተን ተስማምተን የምንሄድ ከሆነ እኮ ይሄ እኮ ውል በእኔና በአከራይ መካከል እኮ ህግ ነው፣ እንደ ህግ ነው የሚያገለግለው። ያንን ይከለክላል ወይ? በስምምነት እናረጋቸው ማለት ነው። እኔ እዚህ ጋር ከእናንተ የተለየ ሀሳብ ነው ያለኝ። ምክንያቱም ስምምነት ነው፣ በሌላ ወይ ስናየው ስምምነት ነው፣ ቢጨምር ግድ የለውም ተከራዩ እስከፈለገ ድረስ እያልን ነው። ነገር ግን መንግስት እዚህ ጋር ወይም ደግሞ የህዝብ ተወካዮች ምክር ቤት ጣልቃ ገብቶ ይህንን አዋጅ ያወጣበት ምክንያት ምንድን ነው? የዋጋ ጭማሪው ተገማች ስላልሆነ በየጊዜው የቤት ክራይ እየጨመረ ስለሆነ ይሄ ነገር በእኔ ይመራል ነው። መንግስት የማያውቀው ጭማሪ ሊደረግ አይገባም። ውሉም በሚመለከተው አካል ወይም በወረዳ ላይ የተመዘገበ አሁን አብዛኛው ውሎች በጽሁፍ መደረግ አለባቸው፣ እንዲሁም ደግሞ በሚመለከተው አካል መመዝገብ መቻል አለበት ብለናል አይደለ? የተመዘገበው ለ2 ዓመት ነው። ለውሉ ጊዜ መንግስት ጭማሪ እስከሚያደርግ ድረስ በራስ ተነሳሽነት ማንኛውንም አይነት ጭማሪ ማድረግ አይቻልም ነው። አዋጁም የሚከለክለው እሱ ነው፣ በግልጽ ያስቀመጠው። ምንም አይነት ጭማሪ መንግስት አጥምቶ ከሚያስቀምጠው ውጪ መጨመር አይቻልም ነው። እሺ፣ እዚህ ጋር እኮ መንግስት የቤት ኪራይን በሚመለከት ተመን አላወጣም፣ ስምምነቶችን ነው እያጸደቀ ያለው። መጀመሪያ ስምምነት አለ። በጸደቀው ስምምነት መሰረት የሚጨመረው በሬት ነው እንጂ በዘፈቀደ የሚጨመር ዋጋ የለም። በሬት ነው የሚጨመረው። ህጉ የወጣበትን አላማ ያጣል እኮ። አሁን እንደዛ ምንል ከሆነ ህጉ ሊዳኝ ወይም ሊያስተካክል አይደለ መስለኝ። ከሱም አንፃር ማየት እንችላለን። አልሄድንም እኮ ህጉ እኮ የሚከለክለንና የሚፈቅደውን ነገር እኮ እንደማይፈቅድ እኮ እናውቃለን። ህጉ ግን የማይፈቅደው መቼ ነው? አንደኛው ጨምርብኝ ልጨምር አይነት አርጊመንት ካለ ነው መጨመር አይችልም። ነገር ግን ማንኛውንም አይነት ስምምነት እኮ ማድረግ እንችላለን። ቤት ኪራይን በሚመለከት ተስማምተው ሁለቱም ይዘው ቢሄዱ የሚከለክል ህግ ያለ አይመስለኝም። ግን ስምምነት ከሌለ ግን ዋጋ መጨመር አይቻልም። መንግስት ደግሞ ቤቶችን በሚመለከት ኮንዶሚኒየም ቤት እንደዚህ በዚህ ነው የሚከራየው የሚል ዋጋ አላወጣም። ያወጣል። ህብረተሰቡ የተስማማበትን ዋጋ አጨማመሩ ላይ ነው ተመን እያስቀመጠ ያለው። ወይም ደግሞ በዚህ ያክል ፐርሰንት ነው ያወራን ያለው ይገባል የሚለውም እኮ መቀመጥ አለበት። አሁን ግን 200 ሺህ 300 ሺህ ብር ይከራያል፣ ለኔ ይከራያል። ያን 300 ሺህ ብር ብዬ ይሄንን ቤት ለማከራይ 300 ሺህ ብር ብዬ ለአንድ ተከራይ ይዤ ቢሄድ መንግስት ከገበያው ዋጋ ውጪ ነው ቀንሺ የሚል አርጊመንት የለውም። ተስማምተን እስኪሄድን ድረስ ነው አሁን እንደ አዲስ አከራየው። ከዛ በኋላ እንደ አዲስ ካከራየሁት በኋላ ግን ለሚቀጥለው ዓመት ጭማሪ ሳደርግ መንግስት በሚያስቀምጠው ተመን መሰረት ነው እማደርገው ጭማሪውን እንጂ በመጀመሪያ በመነሻው ይሄ ቤት የሚከራየው በዚህ ብር ነው ብሎ መንግስት ያወጣው ተመን የለም ነው እያልኩ ያለሁት። ይሄ የተከራይና የአከራዩ ስምምነት ነው የሚሆነው። ስለዚህ እኮ ወደዚህኛው ሀሳብ መጣሽ። ጭማሪ ማድረግ አይችልም ወደሚለው መጀመሪያ አዲስ ቤትማ ስታከራይ ራስሽ ተመን ታወጫለሽ። ራስሽ ተመን አውጥተሽ ባስቀምጥሽው መሰረት ሄደሽ ትመዘገቢያለሽ። ነገር ግን ከተመዘገበ በኋላ ውሉ በሚመለከተው አካል ከተመዘገበ በኋላ በዛ ቤት ላይ ጭማሪ ማድረግ የሚቻለው መቼ ነው? መንግስት ራሱ በሚያስቀምጠው ጥናት አድርጎ የገበያውን ሁኔታ መረጋጋትን ምንን ጥናት አድርጎ ይጨመርም ሊል ይችላል፣ አይጨመርም ሊል ይችላል። አሁን አዋጅ የወጣው 2016 ነው። 2017 ላይ አልተጨመረም፣ ምክንያቱም አያስፈልግም ብሎ ሬት ስላላወጣ ማለት ነው። ይህንን የሚወስነው ጭማሪን በተመለከተ የሚወስነው ራሱ የሚመለከተው አካል ነው። መነሻን ግን አንቺ ተንተርስሽ ታወጫለሽ። በዚሁ ጥያቄ ላይ ተነስቻ አንድ ጥያቄ ልጠይቅ። ለምሳሌ እኔ ተከራይ ነኝ፣ መልቀቅ ፈለኩ ቤቱን፣ አከራይም በመልቀቅ የተስማማ። ስለዚህ መንግስትም 2 ዓመት አልሞላህምና መልቀቅም አትችልም ሊለኝ ነው
ስምምነት ካለ ይሄ አዋጁ በግልጽ ተቀምጧል። ቅድሚያ ማስጠንቀቂያ ሰጥቶ መልቀቅ ይችላል። ገንዘብ ጭማሪም በሁለቱ መካከል ስምምነት ካለ የሚከለክል ነገር አለ ብዬ አላምንም። ክፍያን በተመለከተ በግልጽ የተቀመጠ ነገር ነው። ምንም አይነት ጭማሪ ማድረግ አይቻልም። ሌላው ተጨማሪ ማድረግልሽ ደግሞ የሚነሳው እዚህ ጋር አሁንም ያላነሳ ነው ክፍያን በሚመለከት ከዚህ በፊት በካሽም በእጅም የምንቀባበል ይሆናል። አሁን ላይ ግን አዋጁ ሌላ ተለይቶ ያስቀመጠው ነጥብ ምንድነው? ክፍያን በሚመለከት በባንክ ወይም ደግሞ በኤሌክትሮኒክስ መሳሪያዎች ነው መፈጸም ያለበት ይላል። ሁለተኛ ቅድሚያ ክፍያን በሚመለከት አሁን የ6 ወር የዓመት ተብሎ መቀበል አይችልም ማለት ነው። አንድ አካባቢ 2 ወርን ብቻ ነው ያስቀመጠው። ከዛ በላይ አድቫንስ ፔመንት መቀበል ስለማይችል ማለት ተጨማሪ ይሄንንም ቅድም ስላላነሳ ነው ብዬ ነው። ተመልካቾቻችን በዚህ ጉዳይ ምን ትላላችሁ? ሀሳባችሁን በኮሜንት ሴክሽን አሳውቁን። እሺ አሁን ደግሞ ወደ ፕራክቲካል ኬዞችን እንግባ። በዚህ ስራ ላይ በቆየንበት ጊዜ አከራይና ተከራይን በሚመለከት የገጠሙን ኬዞች በሚመለከት ማለት ነው። አንድ እኔ የገጠመኝን ጉዳይ ላንሳ። ለ2 ዓመት ኪራይ ገብተው ተከራይታ ነበር ቤቱን። ኦልሞስት 2 ዓመቱ ሊያልቅ 2 ወር ይቀራት ነበር። ከዛ አከራይዋ ጋር ትደውልና መቀጠል ፈልጋለሁ፣ ውላችንን እንዲቀጥል ፈልጋለሁ ብላ ትጠይቀዋለች። አከራይዋ ቤቱን ፈልገዋለሁ መቀጠል አትችይም ይላታል። እዚህ ይሄ ከህግ አንጻር እንዴት ይታያል? ህጉስ ምን ይላል? እንደዚህ አይነት ጉዳዮች በየቤቱ የሚፈጸሙም ስለሆነ ከሷ ኬስ ተነስተን ምላሽ ምንሰጥ ህጉስ ምን ይላል በሚለው ላይ ማለት ነው። ያው አሁን ሰሞኑን ማለት በሚቻል ሁኔታ እቺ ሰኔና ግንቦት ገብታ አዋጁ ሊያልቅ ነው 2 ዓመቱ ተጠናቀቀ ተብሎ እየተነሳ ያለ ነገር አለ። አንደኛ አዋጁ ለ2 ዓመት ተብሎ የወጣ አዋጅ አይደለም። አዋጅ አንድን ጉዳይ ለመግዛት የወጣ ህግ ነው። ስለዚህ ህግ ደግሞ አለቀ የሚባለው ሲሻር ነው። ስለዚህ እስካልተሻረ ድረስ ጸንቶ ነው የሚቆየው። ስለዚህ አዋጁ ጸንቶ ያለበት ሁኔታ ነው ያለው። አለቀ ብለን የምናስበው ያዎችን 2 ዓመት እያነሳን ያለ ነው። ይሄ አዋጅ ከወጣ ወይም ጸድቆ ወደ ስራ ከገባ 2016 ጀምሮ አሁን 2018 ድረስ 2 ዓመት ስለሆነው ነው። ስለዚህ አለቀ ብለን የምናነሳው 2 ዓመት በአከራይና በተከራይ መሀል የተደረገውን ውሉን ነው የምናነሳው ማለት ነው። ስለዚህ እሱን የምናነሳ ከሆነ ህጉ በግልጽ የሚያስቀምጠው ለ2 ዓመት ነው ውሉ የሚቆየው። ስለዚህ በሁለቱ መሀል ስምምነት ካለ ውሉን ሊያድሱት ይችላሉ ማለት ነው። ያ ስምምነት ከሌለ ግን ውሉ ለ2 ዓመት እስከተደረገ ድረስ ያበቃል ነው። ስለዚህ አሁን አንቺም ካነሳሹ ኬዝ አንጻር 2 ዓመት ውሉ አልፏል፣ አብቅቷል ማለት አሁን ሰኔ ሲያልቅ 2 ዓመቱ ይጠናቀቃል። ያኔ የተዋዋሉት ውል ከሆነ ማለት ነው 2016 የተዋዋሉትና አሁን 2 ዓመት የሚሞላው ከሆነ በውላቸው መሰረት 2 ዓመቱ ተጠናቋል ነው። ስለዚህ ቅድሚያ ማስጠንቀቂያ ይሰጣል። ቤቱን ለራሱ ፈልጎትም ከሆነ ማስለቀቅ ከፈለገ በ2 ዓመት ውስጥ ህጉ ባስቀመጠው አግባብ ለራሱ ማስለቀቅ ይቻላል። ለራሱ ከፈለገ ብቻ ነው ማስለቀቅ የሚችለው። አይ እዚህ ላይ የሚገድበው ነገር የለም። በ2 ዓመት ውስጥ ነው ከውሉ ከ2 ዓመት አይደል እንዴ? አይ በነገራችን ላይ አዋጁ ለ2 ዓመት ውሉ ይጸናል ብሎ ያስቀምጥ እንጂ በ2 ዓመት ጊዜ ውስጥ ልክ የውሉ ጊዜ ሲያልቅ ቢለቅ ያ ተከራይ ቢለቅና አከራዩ ራሱ ለሌላ አገልግሎት ቤቱን የማያውለው ከሆነ ወይም ደግሞ ራሱ መልሶ የማይገባበት ከሆነ ጭማሪ አድርጌ አከራየዋለሁ ለሌላ ሰው ብሎ አስቦ ከሆነ ስቲል ማስወጣቱ ምንም የሚጠቅመው ነገር የለም። ምክንያቱም የቤት ክራይን ነባር ተከራይ ቢለቅ እንኳን አዲስ ተከራይን ሲያስገባ ስቲል የዋጋ ጭማሪው የሚሆነው ቀድሞ በነበረው ውሉ ላይ መነሻ በማድረግ በሚቀመጠው ሬት መሰረት ነው እንጂ አዲስ ዋጋ ተመን አውጥቶ ሊያከራይም አይችልም። ይሄንን ደግሞ አላደርግም በቃ የተወሰነ ጊዜ እስኪረጋጋ ድረስ ቤቴን ዘግቼ አስቀምጣለሁ ብሎ እንኳን ቤቱን ዘግቶ ቢያስቀምጥና 1 ዓመት ከዛ በላይ ቢያልፍ መንግስት ሊያገኘው የሚገባውን የቤት ኪራይ ግብር ደግሞ የመክፈል ግዴታ ይኖርበታል በዚህኛው ማለት ነውና ለራሱ ከፈለገውስ ነው ማለት በቃ ቤት ውስጥ መግባት ፈለገ ለምሳሌ ሌላ ቦታ ተከራይቶ እየኖረ ነው። ስለዚህ ከዛ ሁሉ ካለቀማ ምክንያቱም ማቅረብ አይጠበቅበትም። ማስለቀቅ ከፈለገ ማስለቀቅ ይችላል። ስለዚህ አሁን እያነሳሽ ያለሽው ውሉ ያለቀ ጉዳይ ነው። ትክክል ነው። በነገራችን ላይ ውሉ ቢያልቅም ስቲል ማለት ነው አሁን ባለው ነባራዊ ሁኔታ አንፃር ከአዋጁ አንፃር ሳይሆን አሁን ባለው ነባራዊ ሁኔታ አንፃር
መግለጫም ሲሰጥ እንደሰማ ነው ከ500 ሺህ በላይ ውሎችን መዝግብ ያለሁኝ ብሏል። እና የውላቸው ጊዜ እንደተባለው አዋጁ የወጣው ግንቦት 2016 ስለሆነ አሁን 2018 ነን። ኦልሞስት 2 ዓመት ጊዜው ተጠናቋል። እና አብዛኛው አከራይና ተከራይ ውላቸው 2 ዓመት ጊዜ አሁን ላይ የሚጠናቀቅ ስለሆነ ሁሉም ሰው በዚህ ምክንያት ቤቴ ይለቀቅልኝ በቃ ቢል ስቲል ማህበራዊ ቀውስ ነው የሚፈጥረው። ሁሉም አከራይ ተከራይ ቤቱን ቢለቅ ይወጣል። እና እዚህ ጋም አዋጁ የወጣበት አላማ የኑሮ ውድነትን ለማረጋጋት መሰረታዊ ፍላጎትን ለማሟላት እስከሆነ ድረስ የቤት ኪራይ ውል ዘመኑ ስለተጠናቀቀ ብቻ ተብሎ ሳይሆን ጠብቁኝ መመሪያ አመጣለሁኝ እየተባለ ስለሆነ የሚመጣውን አቅጣጫ መጠበቅ ያለብን ይመስለኛል። ስለዚህ ምን እንደመደመው ውሉ ከተጠናቀቀ የውሉ ጊዜ ከተጠናቀቀ አከራይ ማስወጣት ይችላል ማለት ነው። ተከራይ ስንደመደመው ግልጽ አይደለም። አሁን ግልጽ አይደለም። አሁን እሷ እያለች ያለችው እኮ ገብቶሻል አይደለ? 2 ዓመት ውሉ ተጠናቀቀ ግንቦት ላይ 2 ዓመት ግንቦት ላይ ውላቸው አለቀ። ሰኔን በመቀጠሉ እኮ ገባኝ። ህጉ ያስቀመጠው ለ2 ዓመት አንድ ቦታ ላይ አንድ ተከራይ ስቴብል ሆኖ ተረጋግቶ እንዲኖር ነው አይደል? ይሄን ያስቀምጧል ነው። ስለዚህ ከ2 ዓመት በኋላ በስምምነት ማራዘም ከቻሉ ያራዘማሉ ነው። ማራዘም ካልቻሉና እሱ ደግሞ ቤቱን እንዲለቅለት ከፈለገ ከህጉ አግባብ አሁን ህጉን ነው እያወራን ያለነው ክሊርሊ። ስለዚህ እኮ እሱን እያወራን ከሆነ የሚከለክለው ነገር የለም ነው እያለን ያለ። ነገር ግን ደግሞ በሷ በኩል በአበባ በኩል የተነሳውም ነገር ደግሞ ማየት ይጠበቅብናል ነው። ምክንያቱም አይ በቃ 2 ዓመቱ አልቋል ምናምን ተብሎ ሁሉም ሰው ቢወጣው ነገር ራሱ የሚያውቀው ለውጥ የለውም ነው። አሁን ለምሳሌ ለሌላ ሰው ሊያከራየው አስቦ ከሆነ ያንን ሰውዬ ቢያስወጣው ዋጋ አይጨምርም ነው። ምክንያቱም ዋጋ እሱ ስለማይጨምር መንግስት ተመኑን አይቶ አጥልቶ ነው የሚጨምረው። ምንድነው ለውጡ ነው? በእርግጥ እሱ ሊገባበት ፈልጎ ቤቱ ሊጠቀምበት እንዳልኩሽ ቅድም እሱ ተከራይቶ የሚኖር ከሆነ ከዛ ወይም ሌላ ቦታ በቃ ችግር ገጥሞ ቤት ውስጥ መግባትና መኖር ፈልጓል ይሄ ሰውዬ ገብቶሻል። ስለዚህ መኖር ከፈለገ እንግዲህ የት ይሄዳል? ምን መሄጃ አለው? እውነትሽ ነው። አመሰግናለሁ። ሌላም አንድ ጉዳይ ላንሳ። ውላቸው አላለቀም፣ 1 ዓመት ያክል ሆኖታል። ነገር ግን አከራይ በጣም ቤቱን ፈልጎታል። ያው ቅድም እንዳነሳ ነው ንብረቱ ነው፣ በላቡ የሰራው ቤት ነው እና በቃ ልቀቁልኝ፣ ራሴ መግባት ነው የምፈልገው፣ ውሉ ባያልቅም በቤቴ መጠቀም መብቴ ነው፣ ውጭልኝ ይላታል። እሷ ደግሞ መውጣት አልፈለገችም። ምክንያቱም ውላችንም አላለቀም፣ እንደዚህ አይነት ውሳኔ መወሰን አትችልም ትለዋለች እና ወደ ፍርድ ቤት አመሩ። ምንድነው ህጉ? ለእሷም የሚሰጣት ለተከራይም የሚሰጣት ድጋፍ ምንድነው? ለአከራዩስ ምን አለው? ይሄማ ግልጽ እኮ ነው። በህጉም ላይ በግልጽ የተቀመጠ ነገር ነው። አንድ አከራይ ውሉን የቤት ኪራዩን በሚያከራይበት ጊዜ ውሉን ሲገባ ለ2 ዓመት ግዴታ ነው የገባው። የ2 ዓመት ውል ነው እንትን ያለውና በህጉም የተቀመጠው የውል ጊዜ ሳያበቃ ሊያስወጣ የሚችልባቸው ሁኔታዎች በግልጽ የተቀመጡ አሉ። ከነሱ ውጪ ከሆነ ግን ልገባበት ፈልጌ ነው የሚል ከሆነ አይችልም ማለት ነው። በግልጽ ተቀምጧል። የ2 ዓመት ጊዜውን መታገስ አለበት። አይደለም ይሄ ይቅርና የ2 ዓመት የውል ጊዜ ሳይጠናቀቅ በፊት ሊወጣ የሚችልበት ሁኔታ እኮ በግልጽ ተቀምጧል። አንድ ቤት በሽያጭ ምክንያት ወይም በሌላ በህጋዊ ምክንያት ወደ ሌላ ሰው ከተላለፈ የ6 ወር ማስጠንቀቂያ ጊዜ ሰጥቶት ውላቸው ሊቋረጥ ይችላል። የ2 ዓመት ጊዜው ሳያበቃ ከሆነ ማለት ነው። በተረፈ ግን ኢቭን በስጦታ ራሱ ከተላለፈ ስጦታ ተቀባዩ የውሉን የመጠበቅ ግዴታ አለበት። የውሉን ቃል አክብሮ ነው እንትን የሚለው። በስጦታ ከሆነ የተላለፈው የ2 ዓመት ጊዜ ውስጥ ያልቅ መጠበቅ አለበት። ነገር ግን ቤቱ በሽያጭ ወይም በሌላ በማናቸውም ህጋዊ ምክንያቶች ወደ ሌላ ሰው ስመ ንብረቱ የሚዞር ከሆነ የ6 ወር ማስጠንቀቂያ ጊዜ ሊሰጠው ይገባል። በተረፈ ግን ከዛ ውጭ ከሆነ እኔ ልገባበት ፈልጌ ነው የሚል እንትን አዋጁ የወጣበት መሰረታዊ ዓላማ በተለይ መካከለኛና ዝቅተኛ ገቢ ያላቸውን የመጠበቅ ስለሆነ የኑሮ ውድነቱን ለማረጋጋት መሰረታዊ ነገር ነው ተብሎ ስለሆነ በዚህ ምክንያት ማስወጣት አይችልም። በጣም አመሰግናለሁ። ጥሩ የውይይት ጊዜ እንደነበረን ተስፋ አድርጋለሁ። ተመልካቾቻችንም የመኖሪያ ቤት
ኪራይን ለመደንገግ የወጣውን አዋጅ በሚመለከት ጥሩ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። ማንኛውም አይነት አስተያየት፣ ጥያቄ ካላችሁ ከስር እየገባችሁ በኮሜንት ሴክሽን እንድታሳውቁንና እኛም በዚህ መልኩ ምላሽ የምንሰጥ ይሆናል። አሁን ደግሞ ወደ መጨረሻው የፕሮግራማችን ክፍል የምናልፍ ይሆናል። ይህም ቀለል ያሉ ህጋዊ ናቸው፣ ህገወጥ ናቸው እያለን እናንተ ትመልሳላችሁ፣ እኔ እጠይቃለሁ። እሺ፣ በፍጥነት ነው የምትመልሱልኝ። እሺ፣ ሽልማት አለው የለውም? እሺ፣ በፍጥነት ነው የምትመልሱልኝ። ሳታስቡ ወዲያው የምትመልሱት ጥያቄ ነው። ቀላል ጥያቄ ነው፣ ግን ፍጥነታችሁን ፈልገዋለሁ። ትንሽ ሪዝናዎች ደግሞ ታደርጉልኛላችሁ። አከራይ ነኝ እኔ። ተከራይ በአግባቡ ቤት ኪራይ አይከፍልም። በጣም ስላናደደኝ መጥቼ የመብራትና የውሃ አገልግሎቱን አቋረጥኩበት። ህጋዊ ነው ህገወጥ ነው? ህገወጥ። ለምን እንዴ? እየከፈለኝ አይደለም እኮ። እሺ፣ ይሄኛው ሲጀምር ወደ ወንጀል ነው የሚገባው። መብትን በህገወጥ መንገድ ማስከበር ወደሚለው ነው የሚገባው። አከራይ መብትሽን እየተላለፈ ከሆነ በህግ አግባብ ልትጠይቅ ይገባል። ይብን ክራይ ካልከፈለ ለመጀመሪያዎቹ 15 ቀን ካልከፈለ ለሁለተኛ ጊዜ ደግሞ ለ7 ቀን ካሳለፈ ውሉ ይብል ሊቋረጥበት ይችላል፣ ያለ ማስጠንቀቂያ ማለት ነው። ይሄንን አላደረገም ብለሽ በራስሽ የምትወስጂው እርምጃ አይኖርም። አመሰግናለሁ። ሌላ ጥያቄ። አከራዬ የጳጉሜን ወር ኪራይ እንድከፍለው ጠየቀኝ። ህጋዊ ነው ህገወጥ? ህገወጥ። እንዴ ለምን? ጳጉሜ ወር እኮ እየኖረበት ነው። ያው ይኖርበታል። እንደኛ ሀገር ያው የቀን አቆጣጠር 12 ወራት አሉን ብለን ነው አመታት ብለን ስናስቀምጥ፣ ለምሳሌ አዋጁም ላይ እንኳን ብታዩ እኮ የአንድ አመት ጊዜ የሚለው 12 ወራትን ነው የሚያስቀምጠው። ያው እንደ ሀገር የ13 ወር ጸጋ ባለቤቶች ብንሆንም እቺ 5 ቀኗ ከነሐሴ እስከ መስከረም መሸጋገሪያ ቀናትና ነሐሴ ላይ ጨምሮ ነው ሊከፍለው የሚችለው ማለት ነው። ነገር ግን ይህን ስል ለምሳሌ ዴሊ የቀን የሚከራዩ እንትኖችን አይጨምርም ማለት ነው። ለምሳሌ በቀን የሚሰጡ ሰርቪሶች ከሆኑ ጳጉሜን 5ቷንም ሆነ 6 ቀኗን የመክፈል ግዴታ አለበት ማለት ነው። ሌላ ጥያቄ። አንድ ተከራይ ከተከራየ በኋላ ቤቱን ለሌሎች 3 ግለሰቦች ለአከራዩ ሳያሳውቀው አከራየ። ህገወጥ። ህገወጥ ሳልጨርስ ሳያሳውቀው እያልሽ ስለሆነ ብዬ ነው። ሌላ ፋክት ካልጨመርሽ እሺ ቀጥይ። ስለዚህ ህገወጥ ነው። ህገወጥ ነው። ለምን? አንደኛ ክሊርሊ የክራይ ውሉ ላይ አከራይ ለተከራዩ ሲያከራይ ማለት እሱን ተከራይቶ ምንድነው ያከራይ ተከራይ የሚል አይነት ድንጋጌ ውል ውስጥ እስከሌለ ድረስ ይሄ ህገወጥ ነው ማለት ነው ድርጊቱ። በጣም እናመሰግናለን። በጣም ጥሩ ጊዜ ነበረን። እስካሁን ከኛ ጋር ስለነበራችሁ እናመሰግናለን። አሁን ወደ ማጠቃለያው ደርሰናል። አሁን እስካሁን ያወራናቸውን ጉዳዮች እስኪ ጠቅለል አድርገን ከሙሉ ተስፋ እንጀምርና አጠቃለን እንጨርስ። ያው በእኔ በኩል ያለው አከራይና ተከራይ ሆነን ስንኖር መቼስ ለአከራይም ለተከራይም አንድ ግቢ የምንኖር ከሆነ የሚደርስልን ማለት እርስ በርስ ነው የምንደራረሰውና ፋሚሊ ነን፣ ተስማምተን መኖር አለብን ብዬ አስባለሁ። ግጭቶችን ከመቀነስ አንጻር በተቻለን አቅም ያለውን ሁኔታ እርስ በርስ እየተግባባን ማለት ተከራይም ዋጋ እንዳጨምር ወይ ስለተባለ የሆነ መብትህ እዚህ ድረስ ተሰጥቷል ስለተባለ ያንን መብት በጣም በመለጠጥ አከራይ ላይ ችግርም ከመፍጠርም አንጻር እሱን በመተው እርስ በርስ እየተሳሰብን በዚህም ጎን ደግሞ አከራይም መብቴ ነው ብሎ መብቱን እስከ መጨረሻው ድረስ ለጥጦ ሳይጠቀም በተቀመጠልን የህግ አግባብ መሰረት ሁለታችንም መብታችንና ግዴታችንን በማክበር በሰላም ብንኖር የተሻለ ነው። መብትና ህጉን ምንድነው መብትና ግዴታውን የሚያቅሰው ወደ ግጭትም ወደ ምንም አያመራም ብዬ ስለማስብ ከዚህ አንጻር በዚህ መልኩ ብንኖር መልካም ነው ብዬ አስባለሁ። አመሰግናለሁ። እሺ ያው እኔም በተመሳሳይ መልኩ ነው የምለው። እኛ ኢትዮጵያውያን ደግሞ አብረን ተሳስበን ተደጋግፈን የምንኖር ሰዎች ነን እና እኛ እዚህ ጋር ዛሬ ላይ ይሄንን አከራይና ተከራይ ህጉን አምጥተን ስንወያይ
መብትን ከማወቅ አንጻር በሚለውና ምን ሊመጣ ይችላል ምን ህጉ አስቀምጧል የሚለውን ከማድረግ አንጻር ነው እንጂ ይሄ መብቴ ነው ይሄ እንትኔ ነው ይሄ ግዴታክ ነው እየተባለ ጥልን ለማምጣት ሳይሆን ይበልጥ መተሳሰብንና መደጋገፍን ለማምጣት ማንም ሰው ሲኖር መብቱንና ግዴታውን አውቆ እንዲኖር ከሚል አንጻር ስለሆነ እርስ በርሳችን የምንገናኝ አብረን የምንበላ አብረን የምንጠጣ ሰዎች ስለሆነን ከዚህ አንጻር አብረን ተሳስበን ብንኖር በሚለው ነው ያወራነው። በጣም አመሰግናለሁ። እንግዲህ ተመልካቾቻችን ማወቅ ያለብን አንድ ነገር ለአንድ ሰው ወይም ደግሞ ለአንድ ወገን ተብሎ የሚወጣ ህግ የለም። ህጎች ሲወጡ ጥናት ተደርጎ የብዙሃኑን ጥቅም ከማስከበር አንጻር ነው የሚወጡትና ነገሮችም ጉዳዮችም ሲገጥሙን ከዚህ አንጻር ነገሮችን ሰፋ አድርገን መመልከት ብንችል አከራይ ይሆንም ተከራይ ይሆንም ሁለታችንንም ሊጠቅም የተቀመጠ ህግ እንደሆነ ከግንዛቤ በማስገባት መብቶቻችሁን ደግሞ ህጉ በሚፈቅደው ልክ ሳትለጥጡ እንድትጠቀሙ እናሳስባለን። በህግ አምላክ የምትሉበት ጉዳይ ካለ ወደኛ ይዛችሁ መምጣት ትችላላችሁ። አይደለም እንዴ? በህግ አምላክ እውነት ነው። ማንኛውንም ጉዳይ በህግ አምላክ እንዲባልላችሁ የምትፈልጉትን ነገር ወደኛ ይዛችሁ ነው በህግ አምላክ እንላለን። ህግን በሚመለከት የምንሰራቸው ፕሮግራሞች ወደ እናንተ በቀላሉ መድረስ እንዲችሉ ቻናላችንን ሰብስክራይብ እንድታደርጉ ላይክ እንድታደርጉ እንጠይቃለን። ሌሎች የሶሻል ሚዲያ ፕላትፎርሞቻችንም ላይ ላይክ እንድታደርጉ ሼር እያደረጋችሁ ለብዙዎች ይህ ፕሮግራም እንዲደርስ እንድታደርጉ እንጠይቃለን። እናመሰግናለን።